የሰው ተፈጥሮ ማዕከላዊ ነው። በእንስሳትና በመላእክት መካከል ያለ ተፈጥሮ ነው ያለው። እንደ እንስሳትም 24 ሰዓት ሊበላ አይችልም፣ እንደ መላእክትም 24 ሰዓት ሊጾም አይችልም። ጾም ወናፍቅር ቢሰነ እንደተባለው ባልንጀሮቻችንን እየወደድን ለላ አድርጌ ስገልጸው ጾም ማለት ራስን ለእግዚአብሔር ማስገዛት ነው በሁሉም ነገር ማለት ነው። እና የምትወደውን ነገር በጠቅላላ ለእግዚአብሔር ብለህ መተው። የሥራ አዋጅ አለ። ማንኛውም ሰው አሁን የቤተክርስቲያን ሰራዊት ወይም የክርስቶስ ሰራዊት የሆነ ሁሉ ይህን አዋጅ ሊሰማ ይገባዋል። ያ ማለት በክርስቶስ መንግስት ውስጥ ለምትኖር ነፍስ፣ በእግዚአብሔር መንግስት ውስጥ ልትኖር ለሚገባት ለአንዲት ነፍስ ነፃነት ሲባል የሚደረግ ጦርነት ማለት ነው። ያ ማለት ከአጋንንት ጋር የሚደረገውን ፍልሚያ ማጠናቀቅ የምንችልበት ትልቁ የጾም አዋጅ እየተነገረ ነው ያለውና ያንን ነው አሁን አዋጅ ብለን የምናወጀው። የጦርነት አዋጅ ነው። በማን ላይ? በአጋንንት ላይ። ይሄ በጣም ትልቅ ጊዜ ነው። ምክንያቱም ድል እንደምናደርግ ስለምናምን መጨረሻ ላይ በትንሣኤ የምናጠናቅቀው